የአብነት ተማሪዎች ለነገዋ ቤተክርስቲያን ብሎም ለሀገር ጠቃሚ ናቸው ብሎ በማመን ከጎናቸው በመሆን በሚያስፈልጋቸው ነገር ሁሉ እያገዘና እየደገፈ የሚገኝ ለወገን ደራሽ ሆነ መረዳዳትን መተሳሰብን መለያው አድርጎ ለቤተክርስቲያን የበኩሉን አስተዋጽኦ እያበረከተ የሚገኝ ለበጎ ዓላማ የቆመ ማህበር ነው አድህኖ የተቀናጀ የገጠር ልማት ማህበር። ማህበሩ በኒውዮርክ ከተማ ከሚገኘው መድኃኔዓለም ቤተክርስቲያን የቅድሚያ ለወገን ማህበር ተደራጅተው ካሉ በጎ አድራጊዎችን በማስተባበር በሰሜን ሸዋ ዞን በርካታ ድጋፎችን ሲያደርግ ቆይቷል። በሰሜን ሸዋ ሀገረ ስብከት ምግባረ ሰናይ ክፍል አስተባባሪነት በደብረ ብርሃን አካባቢ በሚገኙ ጉባኤ ቤቶች እየተወጣጡ የአብነት ትምህርትና ዘመናዊ ትምህርት እየተማሩ ለሚገኙ 60 የአብነት ተማሪዎች ያደረገው ድጋፍ ተጠቃሽ ነው። የፕሮጀክቱ አስተባባሪ ሆኑት አቶ ኢሳያስ ፍቅሬ ድጋፉ ከአንደኛ ደረጃ ትምህርት እስከ ከፍተኛ የትምህርት ተቋማት ዩኒቨርሲቲ ደረጃ ድረስ የደረሱ የአብነት ተማሪዎችን የሚያስፈልጋቸውን ነገር ሁሉ እያሟላ እንደቆየ ይናገራል። ከኒውዮርክ መድኃኔዓለም ቤተክርስቲያን ምዕመናንና ከቅድሚያ ለወገን ማህበር ጋራ በጋራ የምንሰራ ስራችን ከሰሜን ሸዋ ሀገረ ስብከት ጋር በጋራ የምንሰራው የ60 የአብነት ተማሪዎችን ድጋፍ ነው። ይህ ድጋፍ እንደዚሁ የጀመረው ከ4 ዓመት በፊት በ2015 ነው። በዚህም መደበኛ ትምህርትን የሳይንሱን ትምህርትና አብነት ትምህርትን ለሚማሩ ተማሪዎች የሚደረግ የትምህርት ቁሳቁስ ድጋፍ፣ የቤት ኪራይ፣ የንጽህና መጠበቂያና የመሳሰሉትን ድጋፎች ናቸው። የዩኒፎርምና የአጋዥ መጻሕፍቶችም ጭምር ድጋፍ አለ። ያን እያደረግን ቆይተናል። በዚህም በርካታ ለቤተክርስቲያን የሚጠቅምና ለተማሪዎቹም በግል የሚጠቅም ግዙፍ ስራዎች ናቸው የተሰሩት። በዚህም እንደዚህ 60 ናቸው። ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ ከዩኒቨርሲቲ የተመረቁም ጭምር አሁን በአገልግሎት ላይ ያሉ መምህራንን ጭምር ያፈራንበት ስራ ነው። ይሄ በዚህም ስራ እጅግ እንደ አድህኖም እጅግ የምንኮራበትና የምንደሰትበት ስራችን ነው። በዚህም ቤተክርስቲያንም ሀገረ ስብከትም ተማሪዎችም ምስጋናቸውን አቅርበዋል። አድህኖ የተቀናጀ የገጠር ልማት ማህበር የተለያየ ድጋፍ ሲያደርግላቸው የነበሩ የአብነት ተማሪዎች ትምህርታቸውን ጨርሰው በአገልግሎት ላይ የሚገኙ አገልጋዮችን ጭምር አፍርቷል። ድጋፍ ሲደረግላቸው የነበሩ ደቀ መዛሙርት በሰጡት አስተያየት ማህበሩ ሲያደርግላቸው ለነበረው ድጋፍ ከፍ ያለ ምስጋና አቅርበው በትምህርታቸው ዛሬ ላሉበት ደረጃ ትልቅ አስተዋጽኦም እንዳደረገላቸው ገልጸዋል። ደቀ መዝሙር ምናሴ ደርቤ እባላለሁ። አሁን ያለሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በአንሳስ መንበረ ብርሃን ቅድስት ማርያም ስር በሚገኘው በሐዲሳት ትርጓሜ መጻሕፍትና እንደዚሁም በቅኔ የምስክር መስጫ ጉባኤ ቤት ነው ያለሁት ማለት ነው። እንግዲህ ቅድሚያ ለወገን የተሰኘ የአሜሪካ የመድኃኔዓለም የደብረ ቀራንዮ መድኃኔዓለም አሶሲዬሽን በመምህር ብርሃኑና በወይዘሪት የወርቅ ውሃ የተመሰረተና ወደኛም ወደ ተለያዩ ሰዎች እና ግሩፖች እየተካፈለና እየሄደ ትውልዱን በስነ ምግባር በተለያየ ነገር እያነጸ የሚገኝ ቅድሚያ ለወገን የተሰኘ ድርጅት ማለት ነው። ይህ ቅድሚያ ለወገን የተሰኘ የበጎ ምግባር ማህበር ወደኛ የመጣው 2014 ዓመተ ምህረት ላይ ነው። ያ ማለት እኔ የአንደኛ ዓመት የዩኒቨርሲቲ ተማሪና የቅኔ ተማሪ ሳለሁ ነበረ። ከዚያን ጀምሮ እየረዳኝና በዚህ መልኩ እየተጠቀሙ ቅድሚያ ለወገን የሚለው ሁሌም በዚህ በ4 ዓመት ውስጥ ሳይቋረጥ በመምጣትና እኔን በማገዝ መጨረሻ ላይ እንግዲህ አንድ ምንድነው በእኛ ኮርስ ማለት በዘመናዊ በተማርኩበት ትምህርት አን ኢንቨስተር ዘ ሊሚትድ ወይንም ዘ ኢንድ ፕሮዳክት ዘ ኢንድ አሶሲዬሽን ኦፍ ዋን ኢንቨስተር ኢዝ ቱ ሰክሰስ ሂዝ ኢንቨስትመንት ኤንድ ቱ ቢካም ዊዝ ሚኒማይዝ ሎስስ ይላል ማለት ነው። እንግዲህ አንድ ሰው ኢንቨስት ያደረግ ያደረሰበት የመጨረሻ ጎሉ ያ ማለት ሰክሰስ መሆኑና የመጨረሻ ያለበትን ማወቁ ለሱ የኢንቨስት ያደረገው ሰው ማወቅ ይፈልጋል። እናንተም የኛ ላይ ኢንቨስት አድርጋችሁ እግዚአብሔር አምላክ ሀዊቱ ሀበክሙ ስጡ ይሰጣችኋል ብሎ በሉቃስ ወንጌል ምዕራፍ 6 ከቁጥር 38 ላይ ያለውን ኃይለ ቃል በመያዝና በመፈጸም እንደዚሁም በማስተላለፍ ለኛ ኢንቨስት ያደረጋችሁን ነገር ፍሬ አፍርቶ
ዛሬ ላይ ሰክሰስፉል የተደረገ ያ ማለት የተመረቀ ለመመረቅም የደረሱ ብዙ አሉ። ግን ከተመረቁት አንደኛው እኔ ነኝ ማለት ነው። እንግዲህ እኔ ላይ ፍሬ አፈርታችሁበታል። ይህን ሁሉ ያደረጋችሁበት ነው። ስለዚህ ይህንን በእግዚአብሔር ስም ይህንን ድርጅት ያቋቋማችሁትን ከልብ አመሰግናለሁ። ወደፊትም ይህ ግሩፕ ይህ አሶሲዬሽን እየቀጥሎ እንደኛና ከኛ በላይ ያሉትንም እንደዚሁ እየረዳ እስከ መጨረሻው እንዲያደርስ የሁላችንም ጸሎት ነው ማለት ነው። ለዚህ እንግዲህ ይህንን ላደረጉልን እና ለነሱም የሚሰጡት አብስቶ እንዲያበረክትልን እግዚአብሔር አምላክ እድሜና ጸጋ እንዲሰጥልን የኛ የዘወትርና የሁሌ ጸሎታችን ይህ ነው ማለት ነው። መዝሙር ቅዱስ ሲሳይ የምማረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በአንሳስ በደብረ ብርሃን ቅድስት ሥላሴ ስር በሚገኘው በአንሳስ መንበረ ብርሃን ቅድስት ማርያም ቤተክርስቲያን የሐዲስ ኪዳን መጽሐፍ ትርጓሜ ቤት ውስጥ ነው የምማረው። የሁለተኛ ዓመት ደቀ መዝሙር ተማሪ ነኝ። እንዲሁም ደግሞ በዘመናዊው ዩኒቨርሲቲ በኤክስቴንሽን ፕሮግራም የሁለተኛ ዓመት ማናጅመንት ተማሪ ነኝ። የመጣሁበት አካባቢ ከኦሮሚያ ክልል ሻኪሶ ከሚባል አካባቢ ነው የመጣሁት። እንግዲህ እዚህ ከመጣሁ ወደ 5 ዓመት እየተቆጠረ ነው። እዚህ ከመጣሁ ጀምሮ እንግዲህ 5 ዓመት ሲሞላኝ ብዙ ቻሌንጆች አሉ። በነዛ ቻሌንጆች መሀል እንግዲህ እግዚአብሔር በጎ ሰዎችን አስነስቶ ለራሱ የሚሆኑ ሰዎች አሉት እግዚአብሔር። ከነዛ መካከል በጎ ሰዎችን አስነስቶ እስካሁን ድረስ እየረዱን እየደገፉን በኒውዮርክ ከተማ በሚገኙት ሰዎች አማካኝነት ለዚህ ደርሰናል ማለት ነው። እንግዲህ 12ኛ ክፍል ወይም የዛሬ 2015 ዓመተ ምህረት ጀምሮ ከመስከረም ጀምሮ ይህንን ድጋፍ መቀበል ጀምረናል። እኔ 12ኛ ክፍል እያለሁ ነው ይህን ድጋፍ መቀበል የጀመርኩት። 12ኛ ክፍል ከዛ የሪሚዲያል ፕሮግራም አለ። አሁን ደግሞ 2 ዓመት አንድ ላይ 4 ዓመት ከመጀመሪያ ጀምሮ ይህንን ድጋፍ ስቀበለ ነበር ማለት ነው። ይህን ድጋፍ እንግዲህ እንደ ቀላል የምናየው አይደለም። ምክንያቱም እንግዲህ አንድ ተማሪ ሲማር በራሱ እዚህ የምንማረው ቅድም እንደነገርኳችሁ እኔንም ጨምሮ ሌሎች ተማሪዎች ከኔ ጋር ወደ 60 የሚሆኑ አሉ። እዚህ ደብረ ብርሃን ላይ ሌላም አካባቢ ይኖራሉ። እነዛ ተማሪዎች ብዙ ቻሌንጆች ይኖራሉ፣ ብዙ ውጣ ውረዶች ይኖራሉ። እዚህ ስራ የምንሰራው ስራ የለም። በዋናነት ፎከስ የምናደርገው ትምህርት ላይ ነው። በዚህ በአብነት ትምህርት ላይ ደግሞ ተጨማሪ ደርበን የያዝነው ሌላ ትምህርት ስላለ በዛ ትምህርት ሁለቱ ሲሆን ደግሞ የጊዜ እጥረት ይኖራል፣ ገቢ የማግኘት እጥረት ይኖራል። የሚያስፈልጉ ብዙ ነገሮች ይኖራሉ። ከምግብ ጀምሮ፣ መጽሐፍት መግዣ ጀምሮ፣ ልብስ መግዣ ጀምሮ እኒህን የመሰሉትና ብዙ በዋናነት ከሚያስፈልጉት መጽሐፍትና ምግብ የሚባሉትን ነገር ጨምሮ እኚህ ወሳኝ ነገር ናቸውና እንግዲህ አንድ ሰው ህይወቱንም እያስቀጠለ ትምህርቱን ለማስቀጠል እኚህ ነገሮች ያስፈልጋሉ ማለት ነው። እኚህ ነገሮች ደግሞ እንደነገርኳችሁ ቅድም እኛ ስራ እየሰራን ስላልሆነ የምንማረው እንግዲህ በኒውዮርክ መድኃኔዓለም ባሉ ማህበርተኞች አማካኝነት ድጋፍ እየተደረገልን በምግብም በኩል በቁሳቁስም በኩል በብርም በኩል በገንዘብም በኩል ድጋፍ እየተደረገልን 4 ዓመታት እስከዚህ ደርሰናል ማለት ነው። እንግዲህ በዚህ በ4 ዓመት ውስጥ የዩኒቨርሲቲ ክፍያ አለ በየሴሚስተሩ የሚከፈል። ያን የሴሚስተሩን ክፍያ እንግዲህ የምንከፍለው በዋናነት ከዚሁ እነሱ ከሚልኩልን ብር ላይ ነው። በአድኖ ድርጅት አማካኝነት ነው ይሄኛው ብር የሚደርሰን። በወር በሚመጠን መጠን እየሰጡን እኛም ደግሞ በየሴሚስተሩ እየሄድን ለትምህርት ቤት ክፍያችን በቂ በሚባል ሁኔታ ይበቃናል። ከዛም አልፎ ደግሞ ቁሳቁስ፣ ደብተር፣ እስክሪብቶ የመሳሰሉት ነገሮች ይሰጡናል ማለት ነው። እንግዲህ ይሄ ድጋፍ እስከ 4 ዓመት ድረስ ተጠቃሚ ሆነናል። በዚህ በ4 ዓመት ውስጥ እንግዲህ በብዙ ምክንያት ትምህርታቸውን ያቋረጡ ተማሪዎች አሉ። ምክንያቱም እዚህ ሲደረስ እንዳልኳቸው ብዙ ቻሌንጅ ስላለው ይቸግራል። ምግብ ይርባል፣ ይጠማል፣ መማሪያ ክፍያ ያስፈልጋል። ይሄ ሁሉ ነገር እንደዚህ የሚረዳ የሚደግፍ ከሌለ አንድ ሰው እንደሚታወቀው አንድ ልጅ በቤት ውስጥ ሲያድግ ያለ ቤተሰብ ማደግ አይችልም። ምክንያቱም የሚበላው፣ የሚጠጣው፣ የሚለብሰው የሚያመጡለት ቤተሰብ ነው። በዚህ ሰዓት ደግሞ እኛ ከቤተሰቦቻችን ርቀን ስለምንገኝ እንደ ቤተሰብ ሆነው እኛ አለንላችሁ በማለት
እናት አባታችንን ርቀን ብንመጣ እንደ እናት አባት ሆነው እየደገፉን እያገለገሉን በጣም ቀላል የማይባል በሰማይም በምድርም በረከት የሚያሰጥ ስራ እየሰሩ ይገኛሉ ማለት ነው። ስለዚህ ለኛ ይሄ ድጋፍ በሚገባና ከሚገባ በላይ ረድቶናል፣ ጠቅሞናል ብዬ መናገር እፈልጋለሁኝ። ስለዚህ ቅዱስ ጳውሎስ እንደተናገረው ደግሞ የቀደመን ስራን አትተው ብሎ እንደተናገረው እናንተም ይህንን ድጋፍ ይሄ መልእክት የሚደርሳችሁ እኛን የምታግዙን ሰዎች እኛም ብቻ ሳይሆን የነገዋን ቤተክርስቲያን ነው እያቆማችሁ ያላችሁት። አሁን በእኛ በኩል ለእኛ ገንዘብ ይሄ የረሰን እንጂ የነገዋ ቤተክርስቲያን ነው እየታነጸች ያለችው። ቤተክርስቲያን ማነጽ ነው፣ በአንድ ድንጋይ ሁለት ወፍ እንደሚባለው እዚህ ጋር አብነት ተማሪ ማነጽ ነው፣ ነገ ደግሞ ቤተክርስቲያን ውስጥ ቤተክርስቲያንን እንደማነጽ ነው የሚቆጠረው እና ይህንን ድጋፍ እስከ ወደፊቱ እንድቀጥሉልን በእግዚአብሔር ስም እንጠይቃለን። እናመሰግናለን። ስሜ ሰሎሞን አረጋ ይባላል። የምማርበት ትምህርት በጠባሴ ደብረ ኃይል ቅዱስ ገብርኤል በደብረ ብርሃን በሚገኙ በአራቱ ጉባኤያት ትምህርት ቤት የአዲስ ኪዳን ደቀ መዝሙር ነኝ። ምናልባት እኔ በዚህ ድርጅት ውስጥ በአገልግሎቱ ከ2017 ጀምሬ እስካሁን ድረስ ደስተኛ ሆኜ ትምህርቴን ሁለቱንም ትምህርት እየተከታተልኩኝ የምገኝ ደቀ መዝሙር ነኝ። ምናልባት በዚህኛው በዘመናዊ ትምህርት እንድማር ያደረጋችሁኝ እናንተ እርዳታ ስለመጣ እናንተ አስባችሁ የአብነት ተማሪዎች በሁለቱም በኩል የተሳለ ሰይፍ እንደሆኑ ብላችሁ አስባችሁ ስላደረጋችሁ በጣም በአክብሮት አመሰግናለሁኝ። ምናልባት በእኔ አንደበት የሚገለጽ አይደለም። በጣም ከኔ በላይ የሚናገሩ ብዙ መምህራን እያስተማራችሁ እንደሆነ ይገባችኋል፣ እንድታውቁ እፈልጋለሁ። ምናልባት ግን ምስጋናው ከኔ ሳይሆን ከእግዚአብሔር ይደርሳችኋል። የምታደርሱትና ደግሞ የምትልኩልን ነገር የምታደርጉልን ነገር ሁሉ ተደራሽ እንደሆነ እንድታውቁ። ዛሬ የሚሰጥ በጣም ብዙ ነው፣ የሚሰጡ በጣም ብዙዎች አሉ። ነገር ግን የሚያደርስ ሰው የለምና እናንተ ግን ያዘጋጃችኋቸው ሰዎች እንዲሰጡን እንዲያደርጉልን ለአብነት ተማሪዎች እንዲረዱ ያደረጋችኋቸው በደብረ ብርሃን እነሱ ለእኛ እያደረሱ እንደሆነ እንድታውቁልን እናንተን ብቻም ሳይሆን እነሱንም በዚሁ አጋጣሚ ማመስገን እፈልጋለሁኝ። ድጋፉ ከቀረ የእኛም ያው ትምህርታችን በዚህኛው በኩል ያለው የሚቀር ነው። ያን እንድታውቁልን እንዳይቀርብን እንድንማር የእናንተ ትብብርና ድጋፋችሁ እንዲቀጥል ስል በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ብንያም ፈጠነ እባላለሁ። ከዚህ ከአንሳስ መዋዕለ ምስጢራት አሁን የአራቱ ጉባኤያት ከየኔታ ሄኖክ አዲስ ኪዳን ተመርቄ እዚህ አንሳስ ሳለሁኝ 2 ዓመት ቅድሚያ ለወገን በአድህኖ በኩል እርዳታ ሲያደርግልኝ ቆይቷል እና 2 ዓመት ሙሉ 5ኛ ክፍልና 6ኛ ክፍልን ተምሬ አሁን 7ኛ ክፍል እየተማርኩ እገኛለሁ። አሁን ደግሞ ጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሊቃውንት እየተማርኩ 7ኛ ክፍልም እየተማርኩ እገኛለሁ እና በእውነት ቅድሚያ ለወገን የሚባለው ድርጅት በአንድ በኩል ብቻ ሳይሆን በ3 በኩል ማለት ነው። እነሱ እንዳሉ 2ኛ ሀገረ ስብከት ገብቶበታል፣ 3ኛ ደግሞ አድህኖ የሚባለው ድርጅት ገብቶበታል። በዚህ አድርገው ለሀገረ ስብከቱ ብቻ መስጠት ሳያቆሙ አድህኖንም አስገብተው በ3ቱ እንዳይቀር ለተማሪው ተደራሽ እንዲሆን አድርገዋል ብዬ አስባለሁ እና እግዚአብሔር የነሱንም ብርታታቸውን ጥንካሬያቸውን እስከዛሬ ድረስ የሰጣቸው አስተሳሰባቸውን ደግሞ የበለጠ አድርጎ እኛን እስከዛሬ ሲደግፉን ቆይተዋል። ከኛም ደግሞ የበለጡ ተማሪዎችን እንዲያፈሩ እግዚአብሔር ከነሱ ጋር ይሁን እንጂ እግዚአብሔር ቅዱስ ጳውሎስ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ምን ማለት ነው? 3 ወገኖች አሉ የሚያጸድቁ ወደ እግዚአብሔር የሚያገናኙ መንገዶች ማለት ነው። አንደኛ እግዚአብሔር ነው የሚያጸድቀው፣ ሁለተኛ ደግሞ ተቀባይ ያጸድቃል፣ ሶስተኛ የሚጸድቀው ግን ሰጩ ነው እና የሚቀበለው ይጸድቃል፣ የሚሰጠው ይጸድቃል። ተቀባይ ከሌለ ሰጭ የለም ማለት ነው። ስለዚህ ግን የሚሰጠው የበለጠ ብፁዕ ነው ይላል እና እግዚአብሔር እናንተን የብፁዓንን እግዚአብሔር ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ
ብፁዓን መሐረያን የሚያዝኑ የሚራሩ ለድሃዎች የሚያዝኑ የሚራሩ ብፁዕ ናቸው እንዳለ ይሄንን ብፁዕነትን እግዚአብሔር ለእናንተ ያደርሳችሁ ነው የምለው እንጂ ሌላ እኔ ከናንተ ለናንተ የአመስግኘ እናንተን አመስግኘ የምጨምርላችሁ ነገር አይኖርም እና እግዚአብሔር ይሄንን ብፁዕና በመንግስተ ሰማያት ያድላችሁ። ሀገረ ስብከቱ ሰፊና በዘርፈ ብዙ ችግሮች ውስጥ ሆነው ለመማር አስቸጋሪ ሁኔታ ውስጥ ያሉ በርካታ የአብነት ተማሪዎች ስለሚገኙ ወደፊትም ድጋፉ እንዲቀጥል ጥሪ ቀርቧል። የሀገረ ስብከቱ ምግባረ ሰናይ ክፍል ኃላፊ መጋቢ ሰናያት ዮናስ አድማሱ ድጋፉ በሀገረ ስብከቱ ስር በሚገኙ አብነት ጉባኤ ቤቶች በስንቅ እጥረትና በሌሎች ችግሮች ውስጥ የሚገኙ የአብነት ተማሪዎችን ያሳተፈ እንደሆነ ገልጸዋል። አድህኖ የተቀናጀ የገጠር ልማት ማህበር በኢትዮጵያ የሚሰራ ሲሆን ዋና ቢሮ አዲስ አበባ ነው። ማስተባበሪያ ጽሕፈት ቤት ደብረ ብርሃን ከተማ አለን። ከዚህ አድህኖ የተቀናጀ ገጠር ልማት ማህበር ጋራ የተገናኘበት ዋና ዓላማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ትምህርት ቤት ድጋፍ እንዲያደርጉልን በመጀመሪያ በጊዜያዊ ድጋፍ፣ በጊዜያዊ እርዳታ፣ በጊዜያዊ እና ለስንቅ በሚሆን ጉዳይ ነበረ። በኋላ ግን በምክክርና በውይይት ቀጣይ የቤተክርስቲያኒቱን አገልጋዮች ደቀ መዛሙርት በአብነት ትምህርት ቤት እየተማሩ በችግር በረሃብ በተለያየ የስንቅና የአልባሳት እጦት እየተቸገሩ ትምህርታቸውን እያቋረጡ የቤተክርስቲያኒቱ የቀጣይ አገልጋዮች በተለያየ ጊዜያዊ ችግር ከማቋረጣቸው በፊት አድህኖ የተቀናጀ ገጠር ልማት ማህበር ይህንን አደራ ወስዶ ተማሪዎቹ ወይም ደቀ መዛሙርቱ የአብነት ተማሪዎቹ በርካታ ሲሆኑ ከ5000 በላይ በደብረ ብርሃን ብቻ ስለሚገኙ እነዚህን ከ5000 በላይ ያለውን ተማሪ ለመደገፍ ትንሽ ስለሚያስቸግር በጥቂት በ60 ተማሪዎች እንጀምር ተብሎ 60 ተማሪዎችን ስንመለምል የአብነት ትምህርት ቤት እየተማሩ በዘመናዊ ትምህርት ቤት ደግሞ ሳይንሱን የሚማሩ በዘመናዊ ትምህርት ቤት ደግሞ በአካዳሚክ የሚማሩትን አቀናጅተን ቤተክርስቲያኒቱን በሁለንተናዊ አገልግሎት፣ በሁለንተናዊ እውቀት፣ በሁለንተናዊ ኃይል ለማገልገል ያመች ዘንድ አድህኖ የተቀናጀ ገጠር ልማት ማህበር አሜሪካን ሀገር በሚገኘው የኒውዮርክ መድኃኔዓለም ማህበረ ምእመናንና ቅድሚያ ለወገን ማህበር ጋር ተገናኝቶ በኒውዮርክ መድኃኔዓለም ቤተክርስቲያን ያሉ አማኞች ቅድሚያ ለወገን በሚል የድጋፍ ማህበር አቋቁመው ያ የድጋፍ ማህበራችን በአድህኖ የተቀናጀ ገጠር ልማት በኩል ፈንዱን እየላከልን 60 የአብነት ተማሪዎችን 4 ዓመት አስተምረውልናል። የክፍል ኃላፊው ማህበሩ በሀገረ ስብከቱ ስር ከሚገኙ አብነት ጉባኤ ቤቶች ለተመለመሉ ችግር ውስጥ ላሉ የአብነት ተማሪዎች ላደረገው ከፍተኛ ድጋፍ በቅድስት ቤተክርስቲያን ስም ምስጋና እናቀርባለን ብለዋል። በተለያየ በአብነት ትምህርቱም በዘመናዊ ትምህርቱም ካሉበት ደረጃ ተነስተው በዘመናዊ ትምህርት እስከ ዩኒቨርሲቲ የተመረቁ ተማሪዎች በዩኒቨርሲቲ ደረጃ በዲግሪ፣ በዲፕሎማ፣ በተለያዩ እውቀቶች ተመርቀዋል። በአብነት ትምህርት ደግሞ በሐዲስ ኪዳን፣ በቅኔ ትምህርት፣ በዜማ፣ በአቋቋም፣ በቅዳሴ በእነዚህ በመሳሰሉት የአብነት ትምህርቶቻችን እየተማሩ ያሉ ስንቅ ሳይቸግራቸው ልብስ ሳይቸግራቸው 4ቱን ዓመት በሙሉ ያለምንም ችግር ከአድህኖ ጋራ በተፈጠረው ስምምነት መሰረት ጥሩ ተማሪዎቻችን የተመለመሉት 60ም ተማሪዎች በጥሩ የትምህርት ዘመን በጥሩ ውጤት አጠናቀው ተመርቀዋል ማለት ይችላለን። እኛም ይሄ ድጋፍ ለ4 ዓመት ተጠናክሮ ሳይቆራረጥ ስለመጣና ድጋፉ ስለደረሰ እኛም ስላደረሰ በጣም ደስ ብሎናል። ይሄ ደግሞ ለቤተክርስቲያንም ያደረግነው አገልግሎት እጅግ ከፍተኛ ነው። ሁለተኛ በሁለት የተሳለ ቢላ በሁለት በኩል የተሳለ ቢላ ማለት ነው። የቤተክርስቲያን ትምህርትን የተማረ ክርስትናን የሚሰብክ የቤተክርስቲያንን የሚያገለግል ስራ ነው። በዓለማዊ ስራ እንኳን ቢሳተፉ ፍትህ የማያዛቡ የቤተክርስቲያኗን የሚያውቁ እና
በሳይንስም የተማሩ ተማሪዎችን ማፍራት የቻለበት ስራችን ነውና ይህንንም ስለተደረገው ድጋፍ በጣም እናመሰግናለን። ይሄ አሁንም ለቅድሚያ ለወገን ማህበር አባላት በተጨማሪ የማሳስበው ይሄም ስራ የሚቀጥሉት 4 ዓመት እና ከዛም በላይ ድጋፉ እንዲቀጥል፣ ሁለተኛ ቁጥሩ ያሉት እዚህ በሰሜን ሸዋ ሀገረ ስብከት ከ2000 በላይ ደብራትና ገዳማት አሉ። ብዙ ነውና ቁጥሩም ጭምር እንዲያድግ እና ድጋፉ እንዲቀጥል ጥያቄን አቀርባለሁኝ። አመሰግናለሁኝ። እንግዲህ ይህንን ሲያደርጉ አድህኖ የተቀናጀ ገጠር ልማት ማህበር ከኒውዮርክ መድኃኔዓለም የቅድሚያ ለወገን ጋራ በመተሳሰር ላደረገልን ድጋፍ ላደረገልን እርዳታ እጅግ ከፍ ያለ ምስጋና እናቀርባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ስምና በደቀ መዛሙርቱ ስም አብነት ደቀ መዛሙርት ተተኪ የቤተክርስቲያን አገልጋይ በዘመናዊ ትምህርታቸውም የሀገር ተረካቢ ትውልድ እንደመሆናቸው ድጋፉ ወደፊትም እንዲቀጥል ጥያቄ ያቀርበዋል። እንደ ሰሜን ሸዋ ሀገረ ስብከት የአብነት ትምህርት ቤት ችግር ነው የምንገልጽላቸውና ከ60 ወደ 120 ከተቻለ ቢቻል እግዚአብሔር የባረካቸው እግዚአብሔር ቅን ልብ የሰጣቸው ሰዎች ገንዘባቸውን አስራት በኩራት አድርገው ለቤተ ክርስቲያን አገልግሎት ይዋል። ቤተ መቅደስ ከመስራት የበለጠ ነው። አንድን ተማሪ ስንቅ ሰጥቶ ማስተማር አንድ ቤተ መቅደስ ነው። አንድ ተማሪ ግን 200 300 ቤተ መቅደሶችን ዞሮ የሚያስተምር የአገልግሎቱ ስፋት ሰፊ ነውና ከአንድ ቤተ መቅደስ አንድ ደቀ መዝሙር ማስተማር የሚበልጥ ስለሆነ እንግዲህ ለቤተ መቅደስ ስራ ብዙ እንደምትተጉ፣ ብዙ እንደምትዋጡ፣ ብዙ እንደምታደርጉ እናውቃለን። አሁን ደግሞ ለቤተ መቅደሱ አገልጋይ፣ ለቤተ መቅደሱ ቀዳሽ፣ ለቤተ መቅደሱ ሰባኪ ያላችሁን እውቀት ያላችሁን ሀብት በማስተማር እንድታውሉት እናሳስባችኋለን። ይሄ ነው ያለን መልእክት። እግዚአብሔር አምላክ ደግሞ ይሄ የትምህርቱ ዘመን አልቆ የትምህርት ዘመን ስንጀምር መስከረም ላይ መጀመራችንን እንዲሁ በምስጋና ስለምንጀምር አዲስ የሚጀምርን ፕሮጀክት እናንተም ገንዘባችሁን ልካችሁ አዲስ ተማሪዎችንም መልምለን በተመረቁት ሌሎች አዲስ የሚማሩ ተማሪዎች አስገብተን የትምህርት ዘመኑን ስንጀምር መስከረም ላይ ከመስቀል በዓል ጋር ተመልሰን እናንተን በምስጋና እንድናገኛችሁ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት እናንተንም ጠብቆ እኛንም ጠብቆ ክረምቱን ጨለማውን በሰላም አሳልፎ ለ2019 የትምህርት ዘመን በሰላም ያደርሰን፣ በሰላም ያሸጋግረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።